ተወዳጁ ደራሲ ዘነበ ውላ የማያነብ ህሊና ለዝገት ይጋለጣል ይለናል። ይህ ቪዲዮ አነበብኩኝ አላነበብኩኝ ህይወት ላይ ምን ጠብልኝ ነው? ይሄው እንዴ ሰው ሳያነብ ይኖር አይደል እንዴ ለምትሉ ምስኪን ሰዎች ነው። ሰላም እንዴት ናችሁ? ያሬድ ተረፈ እባላለሁኝ። እዚህ የዩቲዩብ ፕላትፎርም ላይ ኮንተንት ክሬት ለማድረግ ጓዜን ጠቅልዬ ከገባው ድፍን 3 ወራት ሞልቶኛል። 3 ወራት። በዚህ 3 ወራት ውስጥ ቁም ነገር የሚወዱ 136 የሆኑ ሰብስክራይበሮችን አፍርቻለሁ። ለ1000 ሰብስክራይበር እና ለ4000 ዋች ወር ምን ያህል ቀረኝ ማለት ነው? እሱን ተውት። መቼም እናንተ እያላችሁ እኔ ወንድማችሁ እንዲሆኝ መቅረት የለብኝም። ስለዚህ ማድረግ ያለባችሁን ታውቃላችሁ። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉልኝ። አውቃለሁ ጠፍቻለሁኝ። ከዚህ በኋላ ግን በጣም ብዙ ቁም ነገሮችን ይዤ እየመጣሁኝ ነው። አደራ። እናም በዚህ ቪዲዮ በማንበባችሁ የምታገኟቸውን 3 ጥቅሞችን እነግራችኋለሁ። ሶስተኛው ጭራሽም ማጠብቁት ነው። እስከ መጨረሻው መከታተላቸውን እንዳረሱ። የመጀመሪያው የቋንቋ ችግርን ይቀርፋል። ቃላቶች ማለት ልክ እንደ ጥይት ናቸው። ስለዚህ ባነበብን ቁጥር የጥይት ሳጥናችንን እየሞላን ነው ማለት ነው። አንድ ሰው ባነበበ ቁጥር በአማካይ በአመት ከ4000 እስከ 6000 አዳዲስ ቃላትን የማወቅ ዕድል አለው። ይህ ደግሞ የቃላት ክምችቱን በማሳደግ አንድን ነገር በቆንጆ ቃላት አስቦ የመናገር ችሎታውን ያሳድግለታል። ልክ እንደኔ ማለት ነው። በተጨማሪም ደግሞ ጥሩ የንግግር ችሎታ እንዲኖረን ያደርጋል። ሁለተኛው ደግሞ የማስታወስ ችሎታችንን ያሳድጋል። አእምሯችንን ማንበብ ባለማመድ ነው ቁጥር ነገሮችን የመርሳት ዕድሉን እያጠበብንለት፣ በተቃራኒው ደግሞ ለአንዳንድ ነገሮች የሚሰጠውን ትኩረትና አስተውሎት እያሳደግንለት እንሄዳለን ማለት ነው። ያለንበት ዘመን የሶሻል ሚዲያ ዘመን እንደመሆኑ ትኩረት ማጣት፣ አንድን ነገር ለረጅም ጊዜ ፎከስ አድርጎ የመስራት ችሎታችን በጣም ጥያቄ ምልክት ውስጥ እየገባ ነው። ለእነኚህ ችግሮች ደግሞ ትክክለኛ መፍትሄ ሊሆን የሚችለው ማንበብና ማንበብ ብቻ ነው። ምክንያቱም ባነበብን ቁጥር ረዘም ያለ ደቂቃዎችን አንድ ነገር ላይ ትኩረት ሰጥቶ የመቆየት ዕድላችንን እያሳደግን ይመጣል ማለት ነው። ቢያንስ በቀን ለ15 ደቂቃ ያክል ለማንበብ እስቲ ሞክሩና ለውጡን ትመለከታላችሁ። ሶስተኛው ጠቢብ ያደርጋል። ታላቁ ፈላስፋው ሶቅራጥስ ብዙ ሰዎች በከባድ ጥረት ያገኙትን እውቀት በቀላሉ አንተ ንባብ ላይ በምታሳልፈው ጊዜ ገንዘብ አድርገው ይላል። ብዙ ደራሲያን በተለይም ደግሞ በዚህ በቢዝነሱ ዓለም የሚገኙ በህይወታቸው የገጠሟቸውን ችግሮች፣ ቢዝነስ ሲጀምሩ የሰሯቸውን ስህተቶች፣ የደረሱበትን ስኬት በመጽሐፋቸው ጽፎ አስቀምጠውልናል። እኛ ደግሞ ያንን መጽሐፋቸውን በምናነብ ጊዜ እነሱ ከሰሯቸው ስህተቶች እየተማርን የራሳችንን የስኬት መንገድ እንጠርጋለን ማለት ነው። የግድ እነሱ የሰሩትን ስህተት መድገም አይጠበቅብንም። ታዲያ ከዚህ በላይ ጠቢብነት አለ እንዴ ወዳጄ? እነዚህ 3ቱን እኔ እንደ ምሳሌ ያነሷቸው እንጂ የንባብ ጥቅም እንዲህ በቀላሉ የሚወራ አይደለም። እናንተ በማንበባችሁ ምን አይነት ጥቅም አገኛችሁ? ኮመንት ላይ ሀሳባችሁን አስቀምጡልኝ። በቀጣይም ደግሞ ቪዲዮ እንድሰራበት የምትፈልጉት ሀሳብ ካለ አደራ ኮመንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ አድርጉልኝ ቻናሌን። አይ ሆፕ የዛሬው ቪዲዮ ጠቃሚ እንደነበረ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ ይቻላችሁ።